ሲል የለ ነገር የለም ይኸው ሰነ መግቢያው نعم نمر استنى نطبقوا متسم بس لا استنى نطبقوا متسم أنا كارزة تمسون تطبقوا ولا ماشي ፕሬዝዳንት መንግስቱ ኃይለማርያም ጠቅላይ ሚኒስትር መለስ ዜናዊና ጠቅላይ ሚኒስትር ኃይለማርያም ደሳለኝ አጼ ምኒልክ የተጀመረበት ምክንያት ቤተ መንግስቱ እሳቸው ስለመሰረቱ ከእሳቸው በፊት ብዙ መሪዎች ኢትዮጵያ ናቸው። ግን እዚህ ግቢ ውስጥ በስፋት ምናየው ከእሳቸው ጊዜ ጀምሮ ልክ 11 ሰዓት ሲሆን ሁሉ ነገር ነው የሚዘጋው። ኦኬ ፊታችን የምንመለከተው ሁለት ቁጭ ግመሎች ቅርጽ ያለው ቤት በተፈጥሯቸው ግመሎች ሲቀመጡ እንደዚህ ይቀመጣሉ እርስ በራሳቸው ለመጠባበቅ። ከዚህ በተጨማሪ የአርብቶ አደር ህይወትን ለማሳየት ምንም አይነት ዘመናዊ ማሽኖችን ሳይጠቀሙ በእጃቸው በመጠሩ ጊዜ ነው በቀጣይ መንገዱ ወደ አጼ ምኒልክ ፊልሞች ወይም ደግሞ ቤተ መንግስታቸው ወደ 130 ዓመት ገደማ ያስቆጠሩ ቤቶች ናቸው። መኖር እንደዚህ አይነት ቦታ ከተገኘ ምን ተመልከት። ቤቱ ከመታደሱ በፊት እንደዚህ ነበር፣ ሲታደስ እንደዚህ ነው። የቤቱን የቀድሞ ሁኔታ ለማለት እቺኛውን ቦታ አስቀሯትና ሌላውን አደሱት ማለት ነው። ይሄኛው የፊታውራሪ ጊዮርጊስ ነግሪ ወንበራቸው ዳርኳቸው። ይሄ ክፍል ለቆያ ክፍላቸውና ጽሕፈት ቤታቸው ነው። ይሄ ወንበራቸው ይሄም እንደዛኛው እንደውጭው ነው ማለት ነው። ኦኬ እንደዚህ ነበር ማለት ነው። የውስጡን እንደ ይሄኛው አስቀምጥና ዘላላ አስቀምጥ። ይሄኛው ደግሞ የባድዋ ጦርነት ጊዜ ከጣሊያኖች የተማረከ መትረየስ ነው። ኦኬ ከዛሬ 127 ዓመት በፊት ማለት ነው። ይሄ የነበረው እቺኛው ማለት ነው በፊት የነበረው እነዛ አዲስ ናቸው። ይሄኛው ክፍል የአጼ ምኒልክ እልፍኝ ነው። እልፍኝ ማለት እንግዳ የሚቀበሉበት ቤት። በቤተሰቡ ብዙ ቤት ውስጥ ነበር እንግዶችን የሚያስተናግዱት። ደግሞ ያጼ ምኒልክ
ጋር የምንመለከተው የእሳቸው ጎራዴ የአፄ ምኒልክ ጎራዴያቸው ነው። ጎራዴው ላይ ቅዱስ ጊዮርጊስ የሚል አለ። አፈድስት ጠመንጃው በአድዋ ጦርነት ጊዜ አገልግሎት ያለ ጠመንጃ ነው። ከስር አፎተ ሰገባ ማለት የጎራዴ ማስቀመጫ ወይም መክተቻ አፎተ ሰገባ ይባላል። ይሄ ደግሞ ዛንጥላ የአፄ ምኒልክ ዛንጥላ እና ምን ይላል ምን ፊደል የሚልክ በአፄ ምኒልክ ጊዜ ከዛም በፊት እንደ መገበያ ሳንቲም ይጠቀሙበት ነበረ። የአፄ ምኒልክ 1 ብር የብር አላድ 1/2 አንድ ብር ንጹህ ብር ነው። ብር ናቸው እነዚህ የተሰሩትም ከብር ነው። የብር አላድ 1/2 ልብስ ምናምን ለማስቀመጥ ዲፈረንሳቸው እኮ እነዚህ መስቀሎችን የጸሎት ቤት እንትኑ ላይ ይሄ ምንጣፉ ኦሪጂናል ምንጣፍ ነው። ለመዘልላቸው በጊዜው ይጠቀሙበት የነበረው ይሄ በሰም የተሰራ ቅርጻቸው ወንበሩ በጊዜው ይጠቀሙበት የነበረው ወንበር አንደኛ በጣም ኤሌክትሪክ አለ። በዛ ላይ ጁስ ሲሰራ ጥናት ተደርጎ ያል መዝለል ይችላል ነው ማለት ሰርተሽ ነው እንዴ? በየቀኑ 6 ኪሎ ምክንያቱም አንድ ቤተሰብ ውስጥ አንድ ወንድ ነው መኖር ያለበት። ሁለት ወንዶች አብረው ብትዞር ምን ይልሃል? ብትጮህ እርስ በራሳቸው ይጠባበቃሉ። ሌሎች ሲጫወቱ አንዷ ትጠብቃለች። ማሪያቸው እንደዛ ወንዶች ጠባቂ ናቸው። ከላይ ጠላቶቻቸው ምናምን ሲመጡ ድምጽ ታሰማለች፣ ይገባሉ ጉዳዩ። ሌሎች አሉናት ነው። አሉ። ዝናብ ስለሆነ ገብታሉ። እዛ ቀራሉ። ስማቸው ምንድን ነው? ሚርካት። ሚርካት የድመት ዝርያ ናቸው። የድመት ዝርያ ይሄ ከፍታ 28 ሜትር ነው ወደ
በቃ ጨረስን መሰለኝ። እንስሳ ሌላ አለ? ቀጭኔዎች ቤት ገብተዋል። እንዴ ባርክ በቃ